ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የካቲት 27 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን 25 የብልጽግና አገዛዝ ታጣቂዎች በሻምበል አዛዣቸው እየተመሩ ፋኖን መቀላቀላቸውን ይመለከታል። 25 የፋሽስቱ ብልጽግና አገዛዝ ሰራዊት በሻምበል አዛዣቸው እየተመሩ ፋኖን ተቀላቅለዋል ይላል ዛሬ እዙ ያወጣው መረጃ። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር አባል የሆኑ 25 ሰራዊት አባላት ከነሙሉ ትጥቃቸው በሻምበል አዛዣቸው እየተመሩ ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል። የብልጽግናው አገዛዝ ያለ ጦርነት መኖር እንደማይችልና አሁንም በኢትዮጵያ መካከል ለማፋሳሽ ጦርነት ለማካሄድ ዝግጅት መጨረሱን ተከትሎ ሰራዊቱ እየፈረሰ ፋኖንም እየተቀላቀለ ይገኛል። ከዚህ ጋር ተያይዞም በርካታ የብልጽግና ጥምር ሰራዊት እየፈረሰ ፋኖን እየተቀላቀለ ያለ ሲሆን ደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር የሰራዊቱ አባላት ክፍላቸው ውጊያ እያደረገ ባለበት ሁኔታ ተደራጅተው ወደኋላ በመውጣት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ይህ ክፍል በቅርቡ 2 ሞርታር በርካታ የቡድንና የነፍስ ወከፍ መሳሪያ ከእግረኛ ሰራዊቱ ጋር ታንታና መቅደላ ላይ ማስማረኩም ይታወሳል። በመጨረሻም ብልጽግና ሰራዊቱን ገዢ በሆነ አገርና ሕዝብ አሻጋሪ አጀንዳዎች የሚይዝበትና የሚያታግልበት ሁኔታ እንደሌለ እንዲሁም ከዚህ በኋላ በውሸት ሰራዊቱን የሚያስጨርስበት ጊዜ ማብቃቱን የሰራዊቱ አመራሮችን ጨምሮ እየፈረሰ በቡድን ፋኖን መቀላቀሉ ትልቅ ማሳያ ነው ሲሉ የሰራዊቱ አባላት ገልጸዋል። መዳረሻችን ድልና ነፃነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ይላል እዙ ያወጣው መረጃ። ስለዚህ የብልጽግና የመከላከያ ሰራዊት አባላት ዛሬ በፎቶ በቪዲዮ ተደግፎ የወጣ ነው። 25ቱ ከሻምበላቸው ጋር ከርተው በመውጣት ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን መቀላቀላቸው ተሰምቷል። በሌላ መረጃ ደግሞ የአብይ አህመድ ሚሊሻ በአማራ ክልልና በኦሮሚያ እንደ ጤዛ እየረገፈ መሆኑን የደረሰ መረጃ ያመለክታል። በኦሮሚያ ክልል ባለፈው ጀዋር መሐመድ አውጥቶት ነበር። በአማራ ክልልም በተመሳሳይ መልኩ የአብይ አህመድ ሚሊሻ ምርጫን ለማካሄድ ያስችለናል ብለው ከፍተኛ በጀት በጅተው ያዘጋጁት ሚሊሻ እንደ ጤዛ እየረገፈ በመሆኑ የተነሳ አሁን ላይ አብይ አህመድ እቅዱን ለመከለስ መገደዱ ተሰምቷል። በዚህም የተነሳ ምርጫን በሚሊሻ ማካሄድ እንደማይችል ተረድቶ አብይ ወደ ሰሜን ሲያጓጉዘው የከረመው ሰራዊት ማስወጣት ጀምሯል። 1 ወር ያባከነው ወደ ሰሜን በማጓጓዝ ነበር። ቪዲዮ እየቀረጸ ለና ፊንፊኔ ፕሬስ ይለቃል እና ይሄ ጦርነት አይቀሬ ነው፣ በቃ ባህር በር ሊያስመልስ ነው አብይ አህመድ ቆርጧል፣ የኢራንና የእስራኤል የኢራንና አሜሪካ ጦርነት እስኪጀመር እየጠበቀ እንጂ የባህር በሩ ጉዳይ አይቀሬ ሆኗል እየተባለ 1 ወር ሲወራ በዛ መልኩ 1 ወር አለፈ። አሁን ደግሞ ወደኋላ እየመለሰ ነው። ወደኋላ የሚመልስበትን ደግሞ ፕሮፓጋንዳ ምን ይዞ እንደሚመጣ አብራን የምናየው ይሆናል። የባህር በር ለማስመለስ የኢራንና የእስራኤል ጦርነት እስኪለኮስ እየጠበቀ ነው ሲባል ነበር። ዛሬ ደግሞ የብልጽግና ካድሬዎች ጦርነቱ እስኪጨርስ እየጠበቅን ነው፣ የዓለም ትኩረት ኢራንና እስራኤል ላይ ሆኖ እኛን ላይከታተሉ ስለሚችሉ በሙሉ ልብ እንዲከታተሉን ያኛው ጦርነት እስኪጠናቀቅ እየጠበቅን ነው ሊሉን ይችላሉ። ዛሬ አየሩ ቀዝቀዝ ያለና ዝናባማ በመሆኑ የተነሳ አፍንጫዬን ያዝ ያርጎኛል። ስለዚህ ለተፈጠረው የድምፅ ጉድለት ይቅርታ ጠይቃለሁ። ይህም ብዬ ወደ ርዕሴ ስመለስ አብይ አህመድ 1 ወር ሙሉ የህዝብን ትኩረት አቴንሽን መቆጣጠር የቻለው ሰራዊቱን ወደ ሰሜን በማጓጓዝ ነበር። መድፉን ታንኩን እያንጋጋ ወደ ሰሜን ሰራዊቱን አሰልፎ ሲያስገባ በቃ ሰውዬ ባህር በር የሚለውን ጉዳይ አጠናክሮ ገፍቶበታል ማለት ነው እያለ ህዝብ ሲያስብ ነበረ። አብይ አህመድ ግን ድራማ ነው እየሰራ ያለው፣ ተውኔት ነው እየሰራ ያለው። ትናንትናና ዛሬ ጦሩን ማስወጣት ጀምሯል።
ወደዛ ያስገባውን ጦር መልሶ ማስወጣት ጀምሯል። አንድ ወር በዛ ትዕይንት የህዝብን ትኩረት መስለብ ቻለ እና እንደዚህ እያለ እያደናገረ መጨረሻ ላይ ከኛንጋቶም ዲሞክራሲያዊ ፓርቲ ከነ ኢዜማ አብን ጋር እነሱ ጋር ምርጫ ተወዳድሮ 5 ዓመት ስልጣኑን ማስጠበቅ ነው የሚፈለገው። አብይ ከዛ በኋላ ነው ወደ ጦርነት ሊገባ የሚችለው። ለ5 ዓመት ያህል ህጋዊ ቅቡልነት የሚያገኝበትን ምርጫ ካካሄደ በኋላ ከዛ በኋላ ትግራዎችም ላይ ኤርትራም ላይ ሊተኩስ ይችላል። እስከዛ ድረስ ግን ያንን ማድረግ ቢፈልግ ራሱ ማድረግ የሚችልበት አቅምም ፍላጎትም የለውም። እኔ እስካሁንም ተስፋ ሳደርግ የነበረው ሰሜኖቹ እየተነጋገሩ ነው የሚል ግምገማ ስላለኝ ነው። የራሴ ግምገማ ነው፣ ሌላ መረጃ ስለደረሰኝ አይደለም። እና ዘ ኢኮኖሚስትም ሲያወጡት ስለነበረ እነሱ ይህን እቅዱን ያከሽፉበታል ነበር። ግን ሰራዊቱን አሽልኮ እየወጣ ነው። አይገርማችሁም? በደመነፍስ ወስዶ የሆነ ቦታ ላይ አከማችቶላቸው ነበር። እዛው ማስቀረት ይቻል ነበር፣ ያን ሰራዊት ማስቀረት ይቻል ነበር። ያ ሰራዊት ምክንያቱም ለኢትዮጵያ ሕዝብ የማይጠቅም ለቀጠናውም የማይጠቅም ሊወገድ የሚገባው ሰራዊት ስለሆነ እዛ ላይ ውሳኔ መወሰን ይችሉ ነበር። ትናንትና ቢቢሲ ባወጣው መረጃ እንኳ በአንድ ዓመት ውስጥ 3000 የራሱን ሀገር ሴቶች የደፈረ ሰራዊት ነው። በራሱ ህዝብ ላይ በፈጸመው የጄኖሳይድ ወንጀል በዓለም አቀፍ ተቋማት ጭምር የሚከሰስ ሰራዊት ነው እና ይህ ሰራዊት ለሀገርም ለቀጠናው የማይጠቅም በመሆኑ የተነሳ ተነጋግረው እርምጃ መውሰድ ይቻል ነበር። ይሁንና ግን በአንድ በኩል ያለው አካሄድ በወርቅ ንግድ ላይ የተወሰነ በመሆኑ የተነሳ እንደገና አብይ አህመድ ሾልኮ ማውጣት ችሏል። ሾልኮ የሚያወጣው ደግሞ ለዓላማ ነው። ቀጣይ በመሀል ሀገር ላይ በማሰማራት እንደ ሚኒሻ በየመንደሩ በየቀበሌው በመበታተን ምርጫ ላይ ካሄድ ነው እቅዱ ይሄ ነው እና የአብይን ምርጫ ለማክሸፍ ደግሞ ያ ሰራዊት እዛው መቅረት መቻል ነበረበት። ይሁንና በቀጣይ ከነ ኢዜማ አብን ኛንጋቶም ጋር የሚያካሄደው ምርጫ አጃቢ ሆኖ ሊመድበው ስለፈለገ አብይ አህመድ ወደ ሰሜን ያስገባውን ሰራዊት እያስወጣ ይገኛል። ይህንን እንዲያደርግ አስገዳጁ ሌላኛው ምክንያት ምንድነው? በአካባቢው ያስተማራው ሚኒሻ፣ በመሀል ሀገር ያስተማራው ሚኒሻ ታጣቂዎችን መቋቋም እንደማይችል ተረዳ። ለምሳሌ አማራ ክልል ላይ ከደቡብ ጎንደር በሚሊሻ አቅም ማስከበር ይችላሉ የደቡብ ጎንደርን ጸጥታና ሰላም ብሎ አውጥቶት ነበር መከላከያውን። ይሁንና መከላከያው በወጣ ቅጽበት የተከሰተውን ደግሞ የምትረሱት አይደለም። እስከ ደብረ ታቦር ድረስ ፋኖ ሰተት ብሎ ሲመጣ ነው የታየው። ስለዚህ ሚኒሻን በመጠቀም የአንድ ቀን ምርጫ ማካሄድ ስለማይቻል አብይ አህመድ ባለፈው ፓርላማ ላይ አንድ ንግግር አድርጓል። ባለፈው ጥምቀት እኮ ከ20 ሺህ በላይ ታቦት ወጥቶ አክብሮ ተመልሶ ገባ። በርካታ ታቦት ወጥቶ አክብሮ ተመልሶ ገብቷል፣ ምንም ነገር የጸጥታ ችግር ሳይፈጠር። ስለዚህ 1 ሰዓት 2 ሰዓት የምርጫ ማካሄድ የኢትዮጵያ ሕዝብ አይቸግረውም በማለት ራሱን ከ44ቱ ታቦት ተርታ መድቦ ሲያቀርብ ነበር እና ያን ምርጫ ግን በሚኒሻ አቅም ማካሄድ እንደማይችል ስለተረዳ አሁን ላይ ወደ ሰሜን ሲያስገባ የነበረውን ሰራዊት መልሶ እየጎተተ ይገኛል። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። ሌላው የኦሮሞ ነጻነት ሰራዊት ወይም ሸኔ የሚባለው የሸኔ ተዋጊዎች ወሲባዊ ጥቃትን፣ ወሲባዊ ባርነትን ጨምሮ በርካታ ሰብአዊ ጥሰቶችን መፈጸማቸውን የአምነስቲ ኢንተርናሽናል አፍሪካ ቅርንጫፍ በወጣው ሪፖርት አመላክቷል። የኦሮሞ ነጻነት ሰራዊት የሚባለው ወይም ሸኔ ተዋጊዎች ወሲባዊ ባርነትን ጨምሮ በርካታ ሰብአዊ ጥሰቶችን መፈጸማቸውን አምነስቲ ዘግቧል። በኦሮሚያ ክልል ባለፉት 7 ዓመታት የመገናኛና ሚዲያዎችን በመዝጋት ኮሚኒኬሽን ኤንድ ሚዲያ ብላክአውት በነበረበት ወቅት ላይ ከህዝብ ዓይን የተሰወሩ አስከፊ ወንጀሎች፣ ድርጊቶች ሲፈጸሙ እንደነበረ በወጣው ሪፖርት አመላክቷል። አምነስቲ በዚህ ሪፖርቱም ላይ የተፈጸሙት ጾታዊ ጥቃት ወይም ሴክሹዋል ቫዮለንስ፣ ያለ ፍርድ የሚፈጸሙ ግድያዎች ወይም ሳማሪ ኪሊንግስ፣ ማሰቃየት፣ ቶርቸር እና የጅምላ መድፈር ወይም በቡድን መድፈር ዋር ክራይምስ ተብለው ሊገለጹ የሚችሉ መሆናቸውን ገልጿል።
በኦሮሚያ ክልል ዋር ክራይምስ ተፈጽሟል ብሏል። የኦሮሞ ነጻነት ሰራዊት ወይም ሸኔ በሚባለው ኃይል ዋር ክራይምስ ተፈጽሟል። በጅምላ ሴቶች ሲደፈሩ ነበረ፣ ቶርቸር ሲፈጸም ነበር፣ ያለ ፍርድ ግድያዎች ሲፈጸሙ ነበር፣ ጾታዊ ጥቃት ወይም ደግሞ ሴክሹዋል ቫዮለንስ ነበረ ብሏል። በእርግጥም በኦሮሚያ ክልል ጥቃቱን የፈጸመው ማን ነው በሚለው ጉዳይ ላይ ከአምነስቲ ጋር የሚለይ ሀሳብ ቢኖረኝም እነዛን የደምቢ ዶሎ ዩኒቨርሲቲ ተማሪዎች ልንረሳቸው አንችልም። 21 የደምቢ ዶሎ ዩኒቨርሲቲ ተማሪዎች ስምጥ ይግቡ የት ይግቡ ሳይታወቅ ደብዛቸው እንደጠፋ የሚዘነጋ አይደለም። ሰኔ 11 2015 ዓ.ም የአማራ ባንክ ስራ የጀመረበት ዕለት የተፈጸመውን ጥቃት ታስታውሳላችሁ። ግንቢ ላይ ማለት ነው። ግንቢ ላይ አማራ ባንክ ስራ በጀመረ ጊዜ 2000 አማራዎች ናቸው የተገደሉት ግንቢ ውስጥ። በተመሳሳይ መልኩ ሆሮ ጉድሩ በአንድ ቀን 54 አማራዎች ተጨፍጭፈው ማደራቸው አይረሳም። በዕለተ ስቅለት 2013 ዓመተ ምህረት 30 በአውቶቡስ ተሳፍረው ሲሄዱ የነበሩ አማራዎች ከአውቶቡስ እንዲወርዱ ተደርገው በስቅለት ዕለት ጌታችን ኢየሱስ ክርስቶስ በተሰቀለበት ዕለት መቀጠፋቸውም የሚዘነጋ አይደለም። በወርሃ ጥር 2014 ጊዳማ ወረዳ 168 አማራዎች ተጨፍጭፈዋል። ወደ አማራ ክልል ስንመጣ ደግሞ አጣዬ 12 ዙር ጭፍጨፋ ተፈጽመዋል። በአንዱ እንኳ አጣዬ ሚያዝያ 6 2014 በአንድ ቀን አዳር ብቻ 250 አማራ ነው የተገደለው። ያንንም ግድያ የፈጸመው በወቅቱ ሸኔ የሚባለው ታጣቂ መሆኑን የሚዘነጋ አይደለም። አሊዶሮ ላይ የተፈጸመ ራሱን የቻለ ምርመራ ያስፈልገዋል። በተረፈ ሸኔ ማን ነው የሚለው ላይ የራሴ ዴፊኒሽን አለኝ። ሸኔ ማን ነው የሚለው ላይ የራሴ ዴፊኒሽን አለኝ። በሚጣሉበት ሰዓትም ሲነግሩን ነበር። እነ ቀጀላ መርዳሳ የስፖርት ሚኒስተር የአብይ አህመድ አማካሪ ከመደረጋቸው በፊት ሸኔን የሚደግፈው አገዛዙ መሆኑን፣ ፋይናንስ የሚያደርገው አገዛዙ መሆኑን፣ ከኦነግ የተለየ መሆኑን ሲነግሩን ነበር። እነ ከማል ገልቹ የኦሮሚያ ጸጥታ ቢሮ ኃላፊ ተደርጎ ከስልጣኑ በተነሳ ማግስት ቤት ሾው ላይ ቀርቦ የተናገረውን መረሱት አይደለም። በሞተር ነው የሚላኩት፣ ግድያውን የሚፈጽሙት ገንዘብ የሚላክላቸው በሞተር ነው። እኔ ያንን አላስፈጽመም በማለት የተነሳ ከስልጣን ተነስቻለሁ ብሎ ነበር ከማል ገልቹ። ዳውድ ኢብሳም በተመሳሳይ ጊዜ አሁን ለብልጽግና ከማፈረሙ በፊት ብዙ ነገር ሲናገር ነበር። የሮይተርስ የምርመራ ዘገባ የምትረሱት አይደለም። ለምሳሌ 14 የከረዩ አባገዳዎችን የገደላቸው ሸኔ ነው ተብሎ ነበር። የሮይተርስ ዘገባስ ምንድን ነው ያወጣው? በአገዛዙ የልዩ ኃይል አባላት መገደላቸውን የሚገልጽ ነበር። ኮሬ ነገኛን ያደራጀው አገዛዙ እንደሆነ ሮይተርስ ነግሮናል። ስለዚህ እኔ ይህንን ጭፍጨፋ የፈጸመው የኦሮሞ ነጻነት ሰራዊት ወይም ደግሞ በጃልመሮ የሚመራው ነው ብዬ አላስብም። ወለጋ ብትሄዱ ለምሳሌ የአካባቢው ማህበረሰብ የሚነግሯችሁ ጭፍጨፋው የሚፈጸመው በልዩ ኃይል በአገዛዙ እገዛ መሆኑን ነው የሚነግሯችሁ። የኦሮሞ ነጻነት ሰራዊት የጃልመሮ ሰራዊት መሆኑን አይደለም የሚነግሯችሁ። እና እኔ የአገዛዙ ያታለላችሁ ይመስለኛል። ትናንትና ነው ከትናንት ወዳ የኢትዮጵያ ሰብአዊ መብት ኮሚሽነር ባለፈው ሸኔ መረር ያለ መግለጫ ከመውጣቱ ጋር ተያይዞ በገለልተኛ አካል ይጣራ ከማለቱ ጋር ተያይዞ አጣራው እኮ በሰዓታት ውስጥ አጣርቼ አንተ ጭፍጨፋውን ለፈጸምከው ነገሩኝ እንዳለ ሁሉ አሁንም አምነስቲን አገዛዙ ያታለላችሁ ይመስለኛል። በጣም እዛው ድረስ የወረደ ተጎጂዎች ያሉበት ቦታ ድረስ የወረደ ጥናት መደረግ መቻል አለበት። ምክንያቱም እስካሁን ድረስ በወለጋ በኦሮሚያ በተለያዩ አካባቢዎች ላይ የተፈጸመው ጥቃት ከአገዛዙ እውቅናና ፍቃድ ቢሆን ኖሮ ይጠቀምበት ነበር። አባቴ ፖለቲካዊ ትርፍ ለማግኘት ይጠቀምበት ነበር። ብልጽግና በአማራ ክልል ላይ አንድ ነገር ሲፈጸም እያያችሁት ነው። እንዴት እንደሚያጫጩት እያያችሁት ነው። ሰሞኑን አርሲ ላይ የተፈጸመው በኦርቶዶክሳውያን ላይ የተፈጸመው ጎንደር ወይ ደግሞ ሸዋ፣ ወሎ፣ ጎጃም በሌሎች ላይ የተፈጸመ ቢሆን ኖሮ እንዴት እንደሚጓጓን አስባችሁታል? ድፍን ኢትዮጵያ መፈክሯን ይዛ ሰልፍ ትወጣ ነበር። ሰሞኑን አርሲ ምዕራብ አርሲ ላይ የተፈጸመው ነገር የተፈጸመው አማራ ምድር ላይ ቢሆን ኖሮ በሌሎች ላይ ቢሆን ኖሮ ኢትዮጵያ ይሄኔ ተሰልፋ አማራን እያዋገዘች ነበር። ጥቃቱን የፈጸመውን ኃይል አይደለም አማራውን እንደ ህዝብ እያዋገዙ ነበረ። እነ ሙጂብ አሚኖ አዲስ አበባ ላይ ቀውጥ እያደረጉት ነበረ። የሬድዋን ሁሴን ተላላኪዎች የሆኑ ቅጥረኞች የሆኑት እነ ሙጂብ አሚኖ እነ አህመድን እነ አብዱጀሊል ሻሊ ካሳ ጉዳዩን እያጫጫሁት ነበር። ግን እንደተጨፈጨፍን አንቀርም፣ እንደተቀለደብን አንቀርም። ሁሉም ነገር ወቅቱን ጠብቆ አጸፋ ይዞ ይመጣል እና እኔ አምነስቲ ይህን ሪፖርት ማውጣቱ የሚበረታታ ቢሆንም በወገኖቻችን ላይ ትናንት የተፈጸመው ግፍ ቀኑን ጠብቆ እየወጣ መሆኑ ቢያስደስትም
ግን ግድያውን የፈጸመው ደግሞ ጥቃቱን የፈጸመው ደግሞ አገዛዙ መሆኑ በአገዛዙ ታግዘው መሆኑ ደግሞ በሪፖርቱ መካተት ነበረበት። ይሄ በአካባቢ ያለ ማህበረሰብ የሚያውቀው እውነታ ነው። መከላከያ እንዲወጣ በተደረገ ቅጽበት ነው ያኛው እንዲገባ እየተደረገ ጭፍጨፋ ሲፈጸም የነበረው። ፓርላማ ላይ ሳይቀር ጥያቄ ሲጠየቅበት የነበረ ነው። ምንድነው ጓድ ጠቅላይ ሚኒስትር ያኔ ወደ ስልጣን እንደመጣ ማለት ነው። መከላከያ ሮብ እንዲወጣ ተደረገ፣ ሐሙስ እንደገና ይሄኛው ኃይል ገብቶ እንዲጨፈጭፍ ተደረገ። ስለዚህ መናበብ ያለ ስለሚመስል ያኔ ለውጥ መጥቷል ብሎ ያምኑ ነበር የፓርላማ አባላትም ማለት ነው። ጥያቄ ጠይቁ ነበር። እንደዛ እየተባለ ሲጠይቅ እንደነበረ የምትረሱት አይደለም እና ከግድያው ጀርባ አገዛዙ አለበት ብዬ አምናለሁ። ሌላው ከትናንት ወዳ የካቲት 25 በጃዊ ቀዝቃዚት ቀበሌ በተፈጸመ የድሮን ጥቃት ዘግናኝ ጉዳት ደርሷል። ከትናንት ወዳ የካቲት 25 በጃዊ ወረዳ ቀዝቃዚት ቀበሌ በተፈጸመ የድሮን ጥቃት 15 ሲገደሉ 9 አማራዎች ቆስለዋል እና ይህም ጥቃት የተፈጸመው በገበያ አካባቢ በመሆኑ የተነሳ አብዛኞቹ የተጎዱት ሴቶችና አርሶ አደሮች መሆናቸው ተሰምቷል። በዚህ ጥቃት የተገደለ አንድም ፋኖ የለም፣ አንድም ፋኖ ማለት ነው። እና የሚያሳዝነው ነገር ስልጣን በያዘ አገዛዝ የራሳችን በምንለው መንግስት ኢትዮጵያ ነኝ እያለ በሚያቀራራ መንግስት ዜጎች ንጹሃን በዚህ ልክ መገደላችሁ አይደለም። አማራዎች የህይወት ዋጋ መክፈላችሁ አይደለም። አማራዎች ለሞት ያለን አስተሳሰብ እየወረደ መምጣቱ ነው። የሚያሳዝነው ነገር አብይ አህመድ የአማራዎችን ህይወት እንደ ጩጫን እንደ ጉንዳን መቁጠሩ አይደለም። አሳዛኙ ነገር እኛ ራሳችንን እንደ ጩጫን እየቆጠርን መምጣታችን ነው። በአብይ አህመድ ለመገደል የተፈጠርንን ብለን ማመን መጀመራችን ነው። አሳዛኙ ነገር በጣም የሚያሳዝነው ይሄ ነው። እንደፈለገ በማንኛውም ሰዓት በደበረው ሰዓት እስቲ ሂዱና የሆነ ቦታ ላይ ቸፕ አድርጋችሁ በድሮን የማይተወሰነ ገላችሁ እያለ ነው አብይ ስምሪት የሚሰጠው። የሆነ እስቲ አማጽያን የሚንቀሳቀሱበት ቦታ ላይ ሄዱና ምቷቸው የሚል ትእዛዝ ነው የሚሰጠው። ስለዚህ አንድ ጊዜ ተላከ በተፈጸመ የድሮን ጥቃት 15 ሲገደል 9 ቆስለዋል። 9ኙ ራሱ የቆሰሉት በፎቶ በቪዲዮ ተደግፎ መረጃው ወጥቷል። ግማሹ 2 እግራቸው የተቆረጠ፣ አይናቸው የፈረጠ፣ እጃቸው የተቆረጠ እንደዛ ናቸው። እንደዛ እና እሱ እንደዛ አይነት ትእዛዝ መስጠቱ አይደለም የሚያንገበግበው ነገር። እኛ በአብይ አህመድ ለመጎማመድ የተዘጋጀን ህዝቦች መሆናችን ነው። በአብይ አህመድ በጅምላ ለመቀበር የተዘጋጀን ህዝቦች መሆናችን ነው በእጅጉ የሚያበሳጨው። ድምፅ እንኳን መሆን አልቻልንም። እንደዚህ አይነት መረጃ ሲወጣ እንኳን ማንሸራሸር። እኔ አሁን ትናንት ፌስቡክ ላይ ለጠፍኩት 100 ሰው እንኳን ላይ እንትን አላረገውም፣ ሪያክት አላረገውም 100 ሰው። ምክንያቱም እንደዚህ አይነትን ዜና ማንም ከቁም ነገር የሚቆጥር የለም። በተለይ መሀል ሀገር ላይ አርሰናል ቸልሲ ብለህ ከጻፍክ ብዙ ሪአክሽን ታገኛለህ። የኳስ ያህል እንኳን የ24 አማራዎች ደም መፍሰስ የኳስ ያህል እንኳን ርዕስ መሆን አልቻለም። እና የኢትዮጵያ ህዝብ ለመጥፋት የተዘጋጀ ህዝብ እኮ ነው። የኢትዮጵያ ህዝብ ዘራፊ አጥቶ እንጂ ለመዘረፍ የተዘጋጀ ህዝብ ነው። የኢትዮጵያ ህዝብ ገዳይ አጥቶ እንጂ ለመጥፋት የተዘጋጀ ህዝብ ነው። ቅንጣት ታክል አጸፋ መመለስ የማይፈልግ እንዳጎነበሰ ቂጣውን እንዳላመጠ ዋጋ መክፈል የሚፈልግ ህዝብ በመሆኑ የተነሳ ነው አብይ አህመድ በዚህ ልክ ናቀን። አማራው በእርግጥ በሚችለው አቅም እየታገለ ነው። በቂ ባይሆንም በሚችለው አቅም ቢያንስ ልጆቹን አስገብቶ እየታገለ ይገኛል። እና ከዚህ በላይ ግን የትግል ምክንያት አለ እንዴ? አንተ በምከፍለው ግብር የተገዛ ድሮን በፈለገው ሰዓት መጥቶ እየጨፈጨፈ ከዚህ በላይ የትግል ምክንያት አለ እንዴ? ሌላው እንግዲህ አብይ አህመድ ባለፈው ወደ አዘርባይጃን ጉዞ አድርጎ ነበር። የጦር መሳሪያ ለመግዛት ወደ አዘርባይጃን ተጉዞ እንደነበር የሚዘነጋ አይደለም። የሆነና ግን የጦር መሳሪያ ግዢ ፊርማ ተፈራርሞ ቢመለስም አዘርባይጃን ራሱ አሁን ላይ ወደ ጦርነት እየገባች ትገኛለች። ትናንትና የኢራን ድሮኖች አዘርባይጃን ገብተው ድብደባ ፈጽመዋል። የአብይ አህመድ ደንበኞች፣ የአብይ አህመድ ቀጣሪዎች በሙሉ በራሳቸው ጦርነት ላይ ተወጥረዋል። አብይ አህመድ በቀጣይ ትጥቅ ሊያገኝ ይቅርና ስንቅ እንኳ እዚህ ያሉት የዩናይትድ አረብ ኤምሬትስ ኢትዮጵያ ውስጥ ያሉት እንኳ ስንቅ ማግኘት የማይችሉበት ሁኔታ ተፈጥሯል። የሀገራቸውን ስንቅ ማግኘት የማይችሉበት ሁኔታ ተፈጥሯል። አረቡ ሀገር ዩናይትድ አረብ ኤምሬትስን ብታነሳ፣ ኢራንን ብታነሳ አብይ አህመድን በመሳሪያ ሲደግፉ የነበሩ ናቸው እና አዘርባይጃንም ጭምር አብይን በመሳሪያ እየሸጡ ከጎኑ ተሰልፈው እስካሁን ድረስ ስልጣን ላይ እንዲቆይ ያደረጉ ሀገራት በራሳቸው አጀንዳ ተጠምደዋል። ይሁንና እነ ሲሳይ ጌና ግን ፕሮፓጋንዳቸውን አጠናክረው ቀጥለዋል። ቱርክ እዚህ ጦርነት ውስጥ ኢንቮልቭ እያደረገች ባለመሆኑ የተነሳ
ከቱርክ አዳዲስ ድሮኖች ገዛን የሚል ዜና ትናንት ሲያሰራጩ ነበር። እንደዚህ አይነት ዜናዎች የሚመጡት አብይ አህመድ ፍርሃት ሲሰማው ነው። በደድና ኦህዴድ ፍርሃት ሲሰማው ነው። ከቱርክ ድሮን ገዛን እናውቃለን እኮ አባቴ። ያኔ በትግራይ ጦርነት እኮ አብይ አህመድ ድሮን እንኳን መኖሩን አልገለጸም ነበር። ትግራዮች ድሮን መታጠቁን አያውቁም ነበር። ሄዶ እስኪዘምትባቸው ድረስ በድሮን እስኪመታቸው ድረስ ያን ያህል ድሮን መታጠቁ አይታወቅም ነበር። ሚስጥር አድርጎት ነበር። አሁን እንዲወጣ እየተደረገ ያለው ግን ጦርነቱ የሚካሄደው በፕሮፓጋንዳ በመሆኑ የተነሳ ነው። አብይ አህመድ በተጨባጭ ሁሉም ነገር ተመናምኖበታል። የተወሰኑ ድሮኖች አሉት። እነዛ ድሮኖች ደግሞ ተባብረህ ወደ ውጊያ ከገባ ምንም ማምጣት አይችሉም። ርቀትን ጠብቀህ የምትጓዝ ከሆነ በተሽከርካሪዎች የማትጓዝ ከሆነ ያን ያህል ለውጥ የሚያመጡ አለመሆናቸው ይታወቃል። ጦርነቱን የሚቀይረው እግረኛ ነው። አካባቢዎችን የሚቆጣጠረው የሚያስከብረው እግረኛ ነው። የፈለገ ዘመናዊ አየር ኃይል ቢኖርህ ሰብሰብ ያለ ኢላማ ልትመታ ትችላለህ። ከዛ ውጭ ግን አየር ኃይሉን በመጠቀም የሆነ አካባቢ እንድትቆጣጠር አትችልም። አሰብ ብትገባ አሰብን የሚቆጣጠረው እግረኛ ነው። አየር ኃይል ሊቆጣጠረው አይችልም። ትግራይ ብትገባ ትግራይን የሚቆጣጠረው እግረኛ ነው። እግረኛ ደግሞ የለውም። ያው እየከዳ ነው። በአንድ ቀን 25 ተነዶ እየገባ ነው። ስለዚህ አብይ መሳሪያ የሚያቀብሉት ሀገራት በራሳቸው ውጊያ በራሳቸው ዘመቻ መጠመዳቸው ለኢትዮጵያ ትልቅ እድል ነው። በኢትዮጵያ ላሉ አማጽያን ትልቅ እድል ነው። የኑሮ ውድነት ጣሪያ ነክቷል ጌታዬ። የኑሮ ውድነት ጣሪያ በመንካቱ የተነሳ የኢትዮጵያ ሕዝብ ያምጻል ተብሎ ተሰግቷል። እኔ እንኳን አይመስለኝም የኢትዮጵያ ሕዝብ ኢኮኖሚያዊ በሆኑ ጉዳዮች ላይ ያምጻል የሚል አስተሳሰብ የለኝም። ሙሉ ለሙሉ ሕዝብን በቸነፈር የሚያንገበግብ ድርቅ ቢመጣ ረሃብ ቢነሳ እንኳን አባቴ እዛችሁ ፍራሹ ላይ እንትን እንዳለ ያሸልባል እንጂ አገዛዝ ጋር ይታገላል የሚል እምነት የለኝም። ምክንያቱም ኦልሬዲ እየተራበ ነው ሕዝብ እየተራበ ነው። ረሃብ በየቤቱ ገብቷል። ትናንት የሚበላውን አቶ ሽሮ በእንጀራውን አቶ ቂጣ ወደ ማላመጥ ተሸጋግሯል። አሹቅ ወደ መብላት ተሸጋግሯል። ጌታዬ ተሸጋግሯል። ረሃብ ገብቷል በየቤቱ። ትናንትና በየወሩ ጫማና ልብስ መግዛት የሚችሉ መንግስት ሰራተኞች ዛሬ በአመት አንድ ጊዜ እንኳን ቲሸርት መቀየር የማይችሉ ሆነዋል። ያም ሆኖ ግን አብይ አህመድ የኢትዮጵያን ህዝብ አያምነውም። ኤኒታይም ሊያምጽ ይችላል የሚል አስተሳሰብ በመኖሩ የተነሳ ሰራዊቱን ገትቶ እያስወጣ ነው እና አሁን ላይ የተፈጠረው ሁኔታ ለአማጽያን ምቹ ጊዜ ነው ማለት ይቻላል። ዛሬ አማጽያን በጋራ መንቀሳቀስ ቢጀምሩ መንገድ የሚጠርግ ህዝብ አለ። የኢትዮጵያ ህዝብ አሁን ላይ የሆነ አጋጣሚ ካገኘ ፈንቅሎ እንደሚወጣ ጥርጥር የለውም። አጋጣሚውን ካገኘ በጭራሽ ልታቆመው አትችልም። መስፍን ወልደማርያም የኢትዮጵያ ህዝብ አድፋጭ ነው የሚል ንግግር አለው። ከሁሉም ንግግሩ የወሰድኩት ንግግር ማለት አድፋጭ ነው ነገሮችን ያህል። ከዛ በኋላ ምቹ ሁኔታ ሲያገኝ ግን ኮንትሮል አታደርገውም። ስለዚህ የኢትዮጵያ ህዝብ ያደፍጥና አጋጣሚውን ሲያገኝ ግን ማንም አያስቆመውም። አሁንም ቢሆን ኑሮ መጨረሻ ፈታኝ ሆኖበታል። የሰላም እጦት አጋጥሞታል። በየቤቱ ችግር ገብቶበታል። ግን ወደ አመፅ ለመግባት ደግሞ አነሳሺ ሁኔታ ይፈልጋል እና በኢትዮጵያ ያሉ አማጽያን በተናጠል ከመሮጥ ወጥተው በብልጣብልጥነት ከመንቀሳቀስ ወጥተው በጋራ አገዛዙን ለመቀየር ቢንቀሳቀሱ ህዝቡም እንደሚያግዛቸው ጥርጥር የለውም። አብይ አህመድም አሁን እንደፈለገ የጦር መሳሪያ መግዛት የማይችልበት ሁኔታ ተፈጥሯል። ተፈራርሞ ከመጣ በኋላ መክሸፉ የሚቀር አይደለም። አዘርባይጃን በራሷ ጦርነት ከተጠመደች እንኳን ለአብይ አህመድ ልትሸጥ ቀርቶ እሷም ስትገዛ ልትገኝ ትችላለች። ዩናይትድ አረብ ኤምሬትስ ቀላል ጉዳት አይደለም ያስተናገደችው። ከኢራን ጋር ተያይዞ በተለኮሰው ጦርነት ከተለበለቡ ሀገራት አንዷ ዩናይትድ አረብ ኤምሬትስ ነች። አብዛኛውን ማክሸፍ ብትችልም በድፍድፍ ነዳጅ ማጣሪያዎቿ ላይ የደረሰው ጉዳት ብቻ በቢሊዮን የሚቆጠር ዶላር ጉድመት እንዳደረሰ በተለያዩ ሚዲያዎች ሲዘገብ ነበር። ሌላው የሃጂ ኢብራሂም ቱፋ የትናንት አነጋጋሪን ድርጊት ይመለከታል። ትናንትና እንግዲህ ሃጂ ኢብራሂም ቱፋ የተባለ ሰው በአብይ አህመድ ትዕዛዝ ወደ ኢራን ኤምባሲ አምርቶ በጣም አነጋጋሪ ዘገባ በኢራን ኤምባሲ ገጽ ላይ ወጥቶ ነበረ። በኢራን መንፈሳዊ መሪ አያቶላ ሞት የተሰማቸውን ሀዘን ገልጸው እና የኢትዮጵያ እስልምና ጉዳዮች ምክር ቤት ከኢራን ጎን እንደሚሰለፍ ገልጸው ነው የተመለሱት። እንደ ግል አይደለም የሄደው ሰውየው፣ እንደ ግል ሳይሆን እንደ ፕሬዝዳንትነቱ ነው ኢራን ኤምባሲ ተገኝቶ ከኢራን ጎን እንሰለፋለን ብሎ መመለሱና ዓለም አቀፍ ተጽዕኖዎችንም ይዞ መምጣቱ የሚቀር አይደለም። እንደ አንድ ኢትዮጵያም ያሳስበኛል።
እና ሀጂ ኢብራሂም ቱፋ እዛ ኤምባሲ ውስጥ ሄደው በዛ ደረጃ በግልጽ ሊንቀሳቀሱ የቻሉት ምን አይነት ድጋፍ ቢደረግላቸው ነው? ምን አይነት ድጋፍ? በኢትዮጵያ በቅርብ ጊዜ የምታዩትን አንድ ነገር ልንገራችሁ። ከሃይማኖት ጋር ተያይዞ የተለያዩ ኃይሎች በቀጣይ ጠመንጃ አንስተው ሲዋጉ እናያለን። ጌታዬ የሚዋጉት ደግሞ አገዛዙን እንዳይመስልህ፣ እንደዛ አይደለም፣ አገዛዙን አይደለም። የሃይማኖት ግጭት ለመቀስቀስ ሰፊ ስራ እየተሰራ ነው። ለዚያ ደግሞ ኦህዴድ ምቹ ሁኔታ ፈጥሯል። እንደነ ሳዊሮስ አይነት እንደነ ኢብራሂም ቱፋ አይነት የሃይማኖት አባቶችን አምጥቶ እስልምናውም ላይ ክርስትናውም ላይ ማስቀመጥ ችሏል። በሌላ መልኩ ደግሞ ወደ ሌሎች እንትኖች ስትሄዱ ቸርች እየገነባላቸውም ጭምር ታገኛላችሁ። ቸርች እየገነባላቸው ሪሊ የፕሮስፐሪቲ ጎስፕል የሚሰበክባቸው ቦታዎች ላይ ብትሄዱ አሁን ላይ ስለ ኢየሱስ የሚሰብክ አታገኙም። የሚሰበከው ስለ አብይ አህመድ ነው። ሰይጣን የሚመጣው ከሰሜን እንደሆነ ነው እየተሰበከ የሚገኘው እና ከአብይ ጎን ተሰልፈን ወደ ሰሜን በመዝመት ልናግዘው ይገባል እየተባለ እየተቀሰቀሰ ይገኛል። ስለዚህ እነዚህ ሰዎች በማንነት ፖለቲካ ላይ የሃይማኖት ፖለቲካን እየቆሰቆሱ ነው። ለዚህ ማሳያ ሀጂ ኢብራሂም ቱፋ የተባለ ሰውዬ የኢትዮጵያ ሙስሊሞችን ወክሎ ኢራን ኤምባሲ መገኘቱ አስገራሚ ነው። ፎርዛት ማተር እኮ አሁን እየተካሄደ ያለው ውጊያ በእስራኤልና በኢራን ብቻ መካከል እኮ የተወሰነ አይደለም። በኢራንና በአሜሪካ ብቻ የተወሰነ አይደለም። ዩናይትድ አረብ ኤምሬትስንም ሳውዲ አረቢያንም ያካተተ ነው አይደለም። በርካታ የዓለም ሀገራትን ያካተተ ነው። ሚድል ኢስት በተዋናይነት እየተሳተፉበት የሚገኝ ነው። ሙስሊም ከሙስሊም ተብሎም ሊገለጽ የሚችል ነው። ስለዚህ ከኢራን ጎን ነን ብሎ ሀጂ ኢብራሂም ትናንት መገኘቱ ያም ከፍተኛ የሆነ አጸፋ ይዞ በመምጣቱ የተነሳ መግለጫው እንዲስተካከል ተደርጓል። ማታ ላይ በሌላ መግለጫ እንዲተካ ተደርጓል። ግን መጀመሪያ የተነገረው እውነቱ። ሌላው የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር በመሆን ሰብአዊነትን መሰረት ያደረገ ታሪካዊ ስምምነት ተፈራረሙ ይላል ትናንት የወጣው መረጃ። የመጀመሪያውን ለማስቀየስ ፈልገው ያወጡት ይሁን አይሆን አይታወቅም። ከዛ ሀጂ ኢብራሂም ቱፋ ኢራን ኤምባሲ መገኘታቸው በተሰማ ማግስት በዛው ቅጽበት ደግሞ በዛው ዕለት ደግሞ የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር በመሆን ሰብአዊነትን መሰረት ያደረገ ታሪካዊ ስምምነት ተፈራረሙ የሚል ዜና ተለቆብናል፣ በኢቲቪ አማካኝነት ማለት ነው። አንደኛ የኢትዮጵያ ሴቶች ማህበራዊ ጉዳይ ሚኒስቴር ከእስልምና ጋር ምን ግንኙነት አለው? ፖለቲካና ሃይማኖት የተለያየ ነው ተባብለናል አይደል? መንግስትና ሃይማኖት የተለያየ ነው። ሃይማኖታዊ መንግስት የለም ተባብለናል። በተጨባጭ ስልጣን ላይ ያለው ፕሮስፐሪቲ መሆኑ ቢታወቅም የፕሮስፐሪቲ ጎስፔል አራማጅ የሆነ አገዛዝ ስልጣን ላይ መውጣቱ ቢታወቅም በህገ መንግስት ደረጃ ግን እንደዛ ነው። ዋራባውት ኦርቶዶክስ ምን ታስቦ ነው? ምን ታቅዶልን ነው እንደዚህ አይነት ዜና ሊወጣ የቻለው? ምንድነው ከዚህ ዜና ጀርባ ያለው ኢንቴንሽን ምንድነው? በጣም አስገራሚ ነው። እና በእኔ እምነት ምንድነው አብይ አህመድ የፕሮስፐሪቲ ጎስፕል ተከታይ የሆነ እንደዚህ አይነት ሰዎችን እየሰበሰበ የሚገኝ ለምሳሌ አሁን ከሚኒስተሮቹ ሚኒስተር ዴኤታዎቹ መካከል በዝርዝር አስቀምጠ በሃይማኖት ለይተ እነማን ናቸው ብትል የምታገኘው ፕሮስፐሪቲ ጎስፕል አራማጅ የሆኑ ሰዎችን ነው የምታገኘው። ያም ሆኖ ግን እስልምናን ለመጠቀም እየሞከረ ይገኛል። አብይ አህመድ እስልምናን ለመጠቀም እየሞከረ ይገኛል። በመሆኑም 5 ሚሊዮን ፕላስ የሚለው የነ ሙጂብ አሚኑ ፕሮጀክት የሚሆን ትናንትና እነ ሀጂ ኢብራሂም የተፈራረሙት ለምርጫ እስልምናን ለመጠቀም አገዛዙ በማቀዱ የተነሳ ነው። ባለፈው አብይ ጾም በተያዘበት ዕለት ላይ እንኳን ለረመዳን አደረሳችሁ የሚል መግለጫ ጠቅላይ ሚኒስትሩ አውጥቷል። እኔ በየቀኑ ቢጽፍ አይከፋኝም፣ ግን ዓላማው ደግሞ ምንድነው ብላችሁ መጠየቅ አለባችሁ። አብይ ጾም በተያዘበት ዕለት ላይ ሙስሊም ወገኖቻችንን እንኳን ለረመዳን አደረሳችሁ ብሽሽቅ ነው ይዞ የመጣው። አብይ አህመድ ከሙስሊሙ ጎን ነኝ የሚል መልእክት ለማስተላለፍ ጥረት እያደረገ ይገኛል። በሙስሊም ወንድሞቻችን ለመነገድ እየሞከረ ይገኛል። በፊት አማራ ክልል ላይ እንደዚህ አይነት ሐሳቡ ተሳክቶለት ነበረ። የሙስሊም ወኪል አድርጎ ራሱን ለማስተዋወቅ ጥረት እያደረገ ነበር። በተጨባጭ ስናየው ግን የተወሰኑ መሪዎችን ለምሳሌ ከእስልምና ብንወስድ እነ አቡበከርን እነ ሙጅብን እነ አህመድን የመሳሰሉትን ከጎኑ አሰልፏል። እነ ኢብራሂም ቱፋን ከጎኑ አሰልፏል። በፕሮስፐሪቲ ስንመጣ እነ እዩ ጭፋ እነ ዮናታን ምናምን የመሳሰሉት ከሱ ጎን ናቸው። ኦርቶዶክስ ጋር ስንመጣ እነ ሳዊሮስ ከሱ ጎን እነ ዳንኤል ክብረት ከሱ ጎን ተሰልፈው ታገኛለህ። ህዝብ እንደ ህዝብ ግን በአብይ አህመድ ተጠቃሚ የሆነ ህዝብ ልታገኛችን። ፕሮቴስታንቱም ጋር ሄድ፣ ሙስሊሙም ጋና ኦርቶዶክሱም ጋር ብትመጣ ሁሉም ሰለባ እየተደረገ ነው። የአብይ አህመድ ድሮኖች አማራ ክልል ላይ ድብደባ ሲፈጽሙ አተብ ያለውንና የሌለውን እየለዩ አይደለም የሚደበድቡት፣ በዘፈቀደ ነው የሚደበድቡት።
ወለጋ ላይ ስንጨፈጨፍ የነበረው ማተብ እየታየ አልነበረም። አማራ ከሆንክ ነፍጠኛ ነህ እየተባለ ሙስሊሞች ናቸው ሲገደሉ የነበሩት እና የሆነ ሆኖ ግን ሙስሊሙን ለመጠቀም ጥረት እያደረገ ነው። ሙስሊም ወገኖቻችን አብይ አህመድ ባጠመደው ወጥመድ ውስጥ ላለመያዝ ጥረት ማድረግ አለባቸው። በስማችሁ የሚነግዱ ኃይሎችን ፋይት ልታደርጓቸው ይገባል። እኛ እነ ዳንኤል ክብረት ቤተመንግስት መቀመጣቸው ኦርቶዶክስ ቤተመንግስት ገባች፣ አማካሪ ገባች የሚል ፕሮፓጋንዳ ይዘን አንመጣን። ከማንም በላይ እነ ዳንኤል ክብረትን እየታገልን ነው። ሳዊሮስ ጳጳስ ነኝ ስላለ አልተቀበል ነው። ጳጳስ ነኝ ብሎ ስለመጣ አልተቀበል ነው። ምክንያቱም ማን እንዳመጣው ስለምናቅ፣ የማንን ዓላማ እያስፈጸመ እንደሚገኝ ስለምናቅ። ስለዚህ ፂሙን አሳድጎ ሙስሊም የሚጫወተውን ፖለቲከኛም ከጉያችሁ ማስወጣት ይገባችኋል። በመጨረሻም 41 ሀገራት ኢትዮጵያ ውስጥ የሲቪክ ምህዳሩ ሙሉ ለሙሉ መዘጋቱ እንዳሳሰባቸው ለተመድ የሰብአዊ መብቶች በጻፉት ደብዳቤ አመላክተዋል። 41 ሀገራት ኢትዮጵያ ውስጥ የሲቪክ ምህዳሩ የፖለቲካ ምህዳሩ ሙሉ ለሙሉ መዘጋቱ አሳስቦናል በማለት ለተባበሩት መንግስታት ድርጅት የሰብአዊ መብቶች በጻፉት ደብዳቤ አመላክተዋል። በእርግጥም ኢትዮጵያ ውስጥ የሲቪክ ምህዳሩ የፖለቲካ ምህዳሩ ሙሉ ለሙሉ ተከርችሟል ማለት ይቻላል። መሀል አዲስ አበባ ላይ ከአዋሽ አርባ የባሰ የኮንሰንትሬሽን ካምፕ ተገንብቷል። መሀል አዲስ አበባ ላይ ውሃ ልማት የሚባለው አካባቢ ላይ የኮንሰንትሬሽን ካምፕ ከአዋሽ አርባ የካፋ የባሰ ኮንሰንትሬሽን ካምፕ የተገነባበት ሁኔታ ነው ያለው። ዛም ኮንሰንትሬሽን ካምፕ ውስጥ ከተዘጉ ዜጎች መካከል አብዛኞቹ አንድ ሁለት በየቀኑ ህይወታቸውን እያጡ አስክሬናቸው ለቤተሰብ እየተሰጠ የሚገኝበት ሁኔታ ነው ያለው። ቤትና ስልክ የሚፈተሽበት አገር ተፈጥሯል። ጌታዬ ስልክ የሚፈተሽበት ቤት ብቻ አይደለም፣ ስልክ። ትናንት ባቀረብኩት መረጃ መሰረት ናዝሬት ለምሳሌ ትናንት ወዳ ላይ ማታ የአማራዎችን ቤት ሲፈትሹ አንድ ቤት ውስጥ 50 ግራም ወርቅ አግኝተው እሱን እስኪጣራ ድረስ ይዘን እንወስዳለን ብለው 200 ሺህ ብር መቀበላቸውን ዘግቤ ነበር። ሰዎች እንኳ ቤታቸው ውስጥ ቁጭ ማለት የማይችሉበት፣ ፖለቲካ መስራት ሌላ ጉዳይ ነው ጌታዬ፣ መታገል ሌላ ጉዳይ ነው። ቤት ውስጥ እንኳ ቁጭ ብሎ መኖር የማይቻልበት ሁኔታ ተፈጥሯል። በጣም አፋኝ የሆነ ኤንቫይሮንመንት ነው ያለው። ዜጎች በማንነታቸው በመታወቂያቸው ተለይተው ከመሃል አገር ከአዲስ አበባ የኢትዮጵያ ዋና ከተማ ከምትባለው አዲስ አበባ የአፍሪካውያን መዲና ከምትባለው ከተማ በርካታ ዲፕሎማቶች ካሉባት የአፍሪካ መዲና በጠራራ ፀሐይ እየታገቱ ወደ እስር ቤት እየተወሰዱ 50 ሺህ ብር እየከፈሉ እየወጡ ይገኛሉ። ዝርፊያ እየተፈጸመ ይገኛል። ዜጎች በማንነታቸው በመታወቂያቸው አማራ የሚል መታወቂያ ስለያዙ ብቻ እየተወሰዱ እየተዘረፉ ይገኛሉ። ደግሞ እኮ ትናንትና አዲስ ነገር አምጥተዋል። ጥቆማ የምታደርጉበት ፌደራል ፖሊስ ማለት ነው። ጥቆማ የምታደርጉበት ዌብሳይት ነው ምናምን አዘጋጅተናል፣ አፕሊኬሽን ነው አዘጋጅተናል። ስለዚህ ይሄን አማራጭ በመጠቀም ጥቆማ መስጠት ትችላላችሁ የሚል ነገር ትናንት ሲያስተዋውቁ ነበር። በቀጣይ አሁን ራሱ የሆድድ ሰዎች ባለሀብቶችን መጠቆም ይጀምራሉ። አንዱ ጠቋሚ ይሆናል፣ ሌላኛው ደግሞ እንዲህ የሚል ጥቆማ ደርሶን ነበር፣ ስለዚህ ይህን ያህል ብር ካላመጣ እስር ቤት እናግባለን እና እስር ቤት አስገብተን እናበሳብሳለን ማለት ይጀምራል። ይሄ እነዚህ አይነት ነገር የሚያመጡት ጥቆማ ስጡን ምናምን የሚሉት ህዝብን መዝረፍ ሲፈልጉ ነው። አንዱ ጠቋሚ ይሆናል። አካባቢው ላይ ለምሳሌ የተደራጀ ባለሀብት ኮንክ የተወሰኑት ተደራጅተው ጥቆማ ይሰጣሉ። የተወሰኑት ደግሞ ህግ አስከባሪ መስለው መጥተው አንተን በማስፈራራት ይዘርፉሃል። እና እንደዚህ አይነት ሀገር ተፈጥሯል። በራሳችሁ ሀገር ሰራዊት ህዝብ የሚደፈርበት የሚገደልበት ሁኔታ ነው ያለው በኢትዮጵያ። ትናንት የወጣውን ቪዲዮ አይታችኋል አይደል? አንዱ ሹፌር አስፓልት ላይ አጋርሞ እንዴት እያደረገ በአፈሙዝ እንደሚቀጠቅጠው ሰው ባይኖር ኖሮ ይገለው ነበር። የኢትዮጵያ መከላከያ ተብሎ የሚጠራው ቅድሚያ አልሰጠኸኝም ወይም ደግሞ ፋውል ሰራ መንገድ ላይ በሚል አስተሳሰብ አንበርክኮ መጨረሻ ላይ በሰደፍ ነው የመታው፣ በአፈሙዙ ነው የመታው እንደ ዱላ ተጠቅሞ። ሰው ባይኖር ኖሮ ደግሞ ረሽኖት እንደሚሄድ ጥርጥር የለውም። እና እንደዚህ አይነት ሰራዊት ነው አክብሩ እየተባል ያለ ነው። እና እንደ አጠቃላይ የኢትዮጵያን ሁኔታ ስንመለከት ፖለቲካ ቀርቶ ንግድ መካሄድ የማይቻልባት አገር ተፈጥራለች። ስለዚህ 41 ሀገራት ኢትዮጵያ ውስጥ የሲቪክ ምህዳሩ ሙሉ ለሙሉ መዘጋቱ እንዳሳሰባቸው ለተመድ የሰብአዊ መብቶች ደብዳቤ መጻፋቸው ተገቢ ነው ብዬ አስባለሁ። የብልጽግና ፕሮፓጋንዳ በተመለከተ ደግሞ ትናንትና አዲስ ነገር ሲሰራጭ ነበር። ከትግራይ ኃይሎች ጋር ውይይት እያደረገ ነው ጠቅላይ ሚኒስትሩ በሚል
የብልጽግና ኃይሎች ናቸው። ትዊተርም ላይ ፌስቡክም ላይ ይህን ሀሳብ ሲያንሸራሽሩት ነበር እና ሀሳቡን ስመለከት ብልጽግና በዚህ ልክ በቃ ተፍረክርኳል የሚል ጥያቄ ስጠይቅ ነበር። ከትግራዮች ጋር መወያየት ብርቅ ሆኖበት እነሱ መቀሌ ባሉበት ሁኔታ ቦሌ በምናቡ አምጥቶ ተወያየሁ፣ ደብረጽዮን ጋር ተወያየሁ የሚል ፕሮፓጋንዳ ሲሰሩ ነበር። አስባችሁታል? የመጨረሻ ተዳግሟል እኮ ብልጽግና እስካሁን ድረስ ስልጣን ላይ መቆየት የቻለው በሱ እርዳታ አይደለም፣ ኢትዮጵያ ውስጥ ባሉ አማጽያን ድክመት ነው። መተባበር ባለመቻላችን እንጂ ብልጽግና ተዳክሟል። እንዴ እነ ደብረጽዮንን ትናንትና በዛ ልክ ሲጠየፋቸው እንዳልነበር ከነሱ ጋር በምናብ ራሱን ስብሰባ ላይ አስቀምጦ ዛሬ ተወያየው የሚል ፕሮፓጋንዳ ይዞ ሲመጣ አስባችሁታል? ትናንት ቀበሌ ጋር የርክ ዘው ቀበሌ ጋር ወረዳ ጋር እየተደራደርክ ግባ እያለ ሲያለምጥ እንዳልነበረ እነ ማስረሻ ሰጤ ጋር መደራደሩን እንደ ትልቅ ነገር ቆጥሮ ያን ያህል ጮቤ ሲረግጥ የታየው አገዛዝ ትናንት ደግሞ በምናብ እነ ደብረጽዮን ጋር ተወያየው እያለ ፕሮፓጋንዳ ሲሰራ ነበር። ውይይት ብርቅ ሆኖበት ማለት ነው። እንደ ትልቅ ነገር ውይይትን ቆጥሮ ፕሮፓጋንዳ ለመስራት ሲሞክር ነበር። ኢትዮጵያን ነፃ ማውጣት እንችላለን፣ አሁን አገዛዙ እስካሁን ድረስ መቆየት የቻለው በእኛ ድክመት ነው የሚል መግባባት ላይ መድረስ ያስፈልጋል። አሁን ከተለያዩ ቦታዎች የሚወጡ መግለጫዎች ንግግር እንዳለ የሚያሳዩ ናቸው። ንግግር ብቻውን ግን በቂ አይደለም። ወደ ተግባር መግባት ያስፈልጋል። በተረፈ ግን በየትኛውም መልኩ ቢሆን ብልጽግና ብቻውን ተወዳድሮ የውሸት የቃቃ ምርጫ አካሂዶ ኛንጋቶም ዲሞክራሲያዊ ፓርቲ ጋር ተወዳድሮ እንደገና 5 ዓመት የምገዛበትን ስልጣን አገኘው እያለ የሚመጣበት እድል ሊፈጠርለት አይገባም እላለሁ። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር።